ሰላም ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ ዲቪ ላይ አሪፍ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ዲቪ የሞላችሁ ሰዎች እንዴት አድርጋችሁ ውጤታችሁ እንደምታውቁና እንትናችሁን ከረሳችሁ ደግሞ ኮንፈርሜሽን ነንበራችሁን ከረሳችሁ እንዴት አድርጋችሁ እንደምታገኙ ነው ማሳያችሁ ዛሬ ማለት ነው። እና ተከታተሉኝ ማለት ነው። እንደዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሌላኛው ደግሞ ሁለተኛ ነገር ደግሞ እዚህ ቻናል ላይ በጣም የገንዘብ ኦንላይን ላይ ገንዘብ እንዴት እንደምንሰራ የምናይ ስለሚሆን አብራችሁን በመሆን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ዛሬ እናያለን ማለት ነው። እንዴት አድርገን ቼክ ስታተሳችንን እንዴት አድርገን ያው እንደምታውቁት ከሁለት ቀን በኋላ ዲቪ ሎተሪ ይደርሳል ማለት ነው። ለዛ እንዴት አድርጋችሁ እንደምታዩ መንገዱን የማሳያችሁ ይሆናል ማለት ነው። እና አንድ ነገርም በዛው አምጥቼላችኋለሁ እንደምትመለከቱት እዚህ ጋር የኔ ቻናል ነው የሀስትል ቻናል ነው እንደምትመለከቱት የኔ የራሴ ነው። ጆይን ማድረግ ትችላላችሁ። እንደምትመለከቱት ይሄን ጆይን ማድረግ ትችላላችሁ እዚህ ጋር ከዛ የተለያዩ አዳዲስ ነገሮችን ስለሚመጣ እዚህ ላይ እንትን ማድረግ አለባችሁ ማለት ነው። ጆይን ማድረጋችሁ እንዳትረሱ ማለት ነው። ይኸው እዚህ ጋር የተለያዩ ስራዎች አምጥቼላችኋለሁ። አንዴ እቺ ቀደም ማለት ስላለባት ናት ማየት ትችላላችሁ። ሁሉም ስራዎች በጣም ብዙ ስራዎች ስላስቀመጥኩላችሁ እዚህ ማየት ትችላላችሁ። ያው ፊዚካሊ ሄዳችሁ የምትሰሩ ስራ ስለሆነ ማየት ትችላላችሁ ማለት ነው። ከፈለጋችሁት ብዬ አንዴ ልንገራችሁ ብዬ አስቤ ነው። እንግዲህ ወደ ዲቪያችን እንሂድ ማለት ነው። ዲቪ እንዴት አድርገን እንደምናደርግ እናያለን ማለት ጉግላችን ላይ ወይም ክሮምን ወይም ደግሞ ማይክሮሶፍት መጠቀም እንችላለን። ስልካችሁን መጠቀም ትችላላችሁ። የፈለጋችሁትን መጠቀም ትችላላችሁ። ለዛ እዚች ጋር ጉግል ሰርች የምትለዋ ላይ እዚች ጋር አንዴ ክሊክ እናደርግና ምን እንላለን ማለት ነው። ዲቪ ብለን ዲቪ ፕሮግራም ይችኛው ማለት ነው። እንደምትመለከቱት ዲቪ ፕሮግራም ስቴት ችን እንደምትመለከቱ ይሄን እንትን ላድርግላችሁና ሶሪ አንዴ ይቅርታ በጣም እዚህ ጋር እንደምትመለከቱት እዚህ ጋር ትነኩና ዲቪ በቃ ዲቪ 26 ብላችሁ እንደዚህ ትጽፋላችሁ። ግን ይሄኛውን ስነኩት ራሱ አሁን ኢንተር እንበል እሱ ላይ ስነኩት ይኸው እንደምትመለከቱት እዚህ ጋር የመጀመሪያው ላይ የሚመጣው ኦሪጂናሉ እነዚህ ፌክ ናቸው። ይሄ ውሸት ነው። እንደምትመለከቱት እነዚህ ውሸት ናቸው። ለዛ እናንተ ማድረግ ያለባችሁ ይሄኛው የመጀመሪያው ዩኤስ ዲፓርትመንት ኦፍ ስቴት ማለቱ መጀመሪያ ማየት አለባችሁ። እዚህ ጋር ደግሞ እችኛው እንደምትመለከቱት ኤችቲቲፒ ዲቪ ፕሮግራም ስቴት ገቨርንመንት የምትለዋል እሱ ማየታችሁን እንዳረሱ። እሷ ከሌለች እንዳትነኩ ማለት ነው። እሱ ከሌለ እንዳትነኩ ሌሎችን እንዳትነኩ። አሁን ለምሳሌ እነዚህ ትክክል አይደሉም ማለት ነው። ይሄኛው በምን ነው የምታረጋግጡ? መጀመሪያ ላይ አንደኛ ነው የሚመጣው። ሁለተኛ ዩኤስ ዲፓርትመንት ኦፍ ዘ ስቴት ይላል። ሶስተኛ ደግሞ እዚህ ጋር እንደምትመለከቱት ዲቪ ፕሮግራም ስቴት ገቨርንመንት ይላል። ከፈለጋችሁ ሊንክ አስቀምጥላችኋለሁ ዲስክሪፕሽን ላይ ወይ ኮሜንት ላይ አስቀምጥላችኋለሁ። በቀላሉ እንደዛ አድርጋችሁ መግባት ትችላላችሁ። እና ክሊክ እናደርጋለን እዚች ጋር አንድ ክሊክ የምታደርጉት ማለት ነው። ከዛ ኮንፈርሜሽን ኮዳችሁ ነምበራችሁ ማዘጋጀት አለባችሁ። እንደምትመለከቱት እዚህ ጋር ታንኪዩ ና ይላል። እንደምትመለከቱት ኢንተሪ ፔሪድ ፎር ኦክቶበር 2 2024 ምናምን ነገሮች ይላል። ይህን ማንበብ እንዳረሱ ማለት እዚህ ጋር የሚጠቅም ነገሮች አሉት። እንደምትመለከቱ ዘ ዲቪ ኢንተራንት ሜይ ኢንተር ዘር ኮንፈርሜሽን ኢንፎርሜሽን ሱ ዘ ሊንክ ቢሎ ስታርቲንግ አት ኑን ኦን ሜይ 3 2025 ላይ በኑን አቱን ማለት ለሊት ሜይ 3 ላይ እንትን ይላል ማለት ነው። ማየት ትችላላችሁ እና እስከ እሱ ማየት ትችላላችሁ። እስከዛ ድረስ የማየት እንትን አላችሁ ማለት ነው። እስከዛ ድረስ ለዛ ምን ማድረግ አለባችሁ? ሌላኛው ደግሞ ዲቪ እዚህ ጋር እንደምትመለከቱት ይሄን በደንብ ማየት አለባችሁ። እዚህ ጋር ዲቪ 2026 እስከ ኮንፈርሜሽን ነንበራችሁ እንዳጥሉት እስከምን እስከ ሴፕቴምበር 30 2026 ድረስ እንዳጥሉ ይኸው አስጠንቅቋል ማለት ነው። ይሄን እንዳጥሉ ለመንገር ያክል ነው። ለዛኛ ምን እንደምንለው እዚህ ጋር ውጤት ለማየት ስለሆነ ሜይ 3 ላይ ትገቡና እዚች ጋር ቼክ ስታተስ ትሉታላችሁ።
ቼክ ስታተስ። ከዛ እዚህ ጋር እንደምትመለከቱት ነው ኮንቲኒ የምትለው ነው የምነኩት። እዚህ ጋር የምታደርጉት የኮንፈርሜሽን ነንበራችሁን ማየታችሁን፣ ስታተስ ፋሚሊያችሁን በፋሚሊ የሞላችሁት ምናምን ነገር፣ ይር ኦፍ በርዝ ይሄ በጣም ግዴታ ያስፈልጋቸዋል። ለዛ እዚህ ጋር ኮንቲኒ ትሉታላችሁ ማለት ነው። እዚህ ጋር ኮንቲኒ ነው የምትሉት ማለት ነው። ከዛ እዚህ ጋር እንደጨረሳችሁ ምንድን ነው የምታደርጉት ማለት ነው። እዚህ ጋር እንደምትመለከቱት ኮንፈርሜሽን ነምበር ይላል እና እንደምትመለከቱት ኮንፈርሜሽን ነምበር እዚህ ጋር ኮንፈርሜሽን ነምበራችሁን ታስገባላችሁ። እዚህ ጋር ደግሞ ላስት ኔም ፋሚሊ ታስገባላችሁ ማለት ነው። እዚህ ጋር የመጨረሻው ስም ማለት ነው የፋሚሊያችሁን ስም ታስገባላችሁ ማለት ነው። ስም ስላችሁ እንትን ላይ ሲሞላ በማሰ እንደተሞላ ነው ማለት ነው። ላስት በቃ ላስት ፋሚሊ ኔም ወይም ፋሚሊ ኔም ማለት ይችላላችሁ፣ ወይም ላስት ኔም ማስገባት ይችላላችሁ። እዚህ ጋር ደግሞ ይር ኦፍ በርዝ ይላል የተወለደበት ቀን ማለት የሞላው ሰውዬ የተወለደበት ቀን እና እዚህ ጋር ደግሞ ይሄኛውን ካፕቻ ትጽፋላችሁ ማለት ነው። እዚህ ጋር ለምሳሌ ይሄ 5 ከዛ በካፒታል ኤም ፒ ማለት ነው። እንደዚህ እያደረጋችሁ ነው መሙሉት። በቃ እዚህ ጋር የምትመለከቱትን ነው መጻፍ ያለባችሁ። እዚህ ጋር መቃየር ትችላላችሁ ካልተነበባችሁ። አሁን በቃ እንደዚህ እያደረጋችሁ መሙላት ነው። ቀላል ነው ማለት ነው። ከዛ እዚህ ጋር ምን ታለ ሰሚት ስትሉት ቀጥታ እናንተ እንትን ከሆናችሁ እዚህ ጋር ከጎን አስቀምጥላችኋለሁ። እናንተ ሰሌክት ከተደረጋችሁ ወይም ዲቪ ይደርሳችሁ ዩ አር ራንደምሊ ሰሌክትድ ይላቸዋል እና የሆነ እንደ እንትን ነገር ያመጣላችሁ። እሱን ስክሪንሾት አድርጌ እዚሁ ከላይ ማስቀምጥላችሁና ከጎን ማይላችሁ ከሆነ ደግሞ ወይም ሰሌክት ካልሆናችሁ ወይም ደግሞ ዲቪ ካልደረሳችሁ ደግሞ ዩ አር ኖት በቀላሉ ዝም ብሎ ኖት ሰሌክትድ ይላችኋል ማለት ነው። በአጭሩ እንደዛ አድርጎ የሚነግራችሁ ይሆናል ማለት ነው። እና እዚህ ጋር ፎርጎት ኮንፈርሜሽን ነምበራችሁ ማየት ትችላላችሁ። እዚህ ጋር እዚህ ጋር ትነኩና ፎርጎት ማለትም ከረሳችሁት ፎርጎት የሚለውን በመንካት ድጋሚ ላሳያችሁ። እዚህ ጋር እንደምትመ ፎርጎት የምትላለች ፎርጎት ኮንፈርሜሽን እሷን ተናጋለች። ኮንፈርሜሽን ነምበራችሁን በረሱት እኛውን ትጽፋላችሁ። እዚህ ጋር 2025 ላላችሁ እዚህ ጋር ላስት ፋሚሊ ኔማችሁ ፈርስት ኔም ታስገባላችሁ፣ ሚድል ኔም ታስገባላችሁ፣ መንዝ ዴት ይር በትክክል ማስገባት አለባችሁ። እዛኔ ስም ሙሉ በትክክል ነው ማስገባት ያለባችሁ። እዚህ ጋር በጣም የምትበሉት የሞላችሁ የዲቪዛን ጊዜ ስም ሙሉ የሞላችሁበት ቀን ላይ ኢሜይሉን ግዴታ ማስገባት አለባችሁ። ራሱ አንድ አይነት ኢሜይል መሆን አለባት። እዚህ ጋር ይሄን ታስገቡና ሰሚት ስትሉት ቀጥታ ኮንፈርሜሽን ነምበራችሁን ያመጣላችሁ ማለት ነው። ቶሎ ብላችሁ 2 ቀን የቀረ ማለት ነው። ዛሬ ሐሙስ ነው። ከነገ ወዲያ ውጤታችንን ማየት ስለምንጀምር ይመቻችሁ ማለት ነው። ሌላ ጠቃሚ ነገሮች ገንዘብ መስራት የምፈልጉ እንደዚህ አይነት ደግሞ ጠቃሚ ነገሮችን በጣም ስለማመጣላችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። እንኳን ወደ ማካስተል መጣችሁ። አዲስ የነበራችሁ አዲስ ከሆናችሁ እንኳን ወደ ማካስተል መጣችሁ። ይመቻችሁ። ሰብስክራይብ ማድረጋችሁን ብቻ እንዳትረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ቻው።